ሰላም አዲስ ልብስ ላሳያችሁ። ሶስት ነገር ከሬፎርሜሽን። አንደኛው ነገር የታች ቀሚስ ነው። አሁን እኔ ናቹራል ልብስ ብቻ ነው መገዛው። ካተን፣ ሊነን የሚባል ውል፣ ካሽሚር እሱ ነው ቆንጆ። እሱ የተልባ እና ይሄንን የካተን። ሶስተኛው ነገር ይሄ ቀሚስ 100 ሊነን ተልባ አይነት ነገር ይባላል። ሶ ቆንጆ እና ከኋላ ይሄ ስሌት አይነት ነገር አለው። ከዛ በኋላ ከጄ ክሩ አንዳንድ ነገር። አንደኛው ነገር 100% ካተን ቆንጆ። ከዛ በኋላ 3 ፒጃማ። ይሄ ወንድ ጓደኛ ይገዛልኝ አመሰግናለሁ ማሬ። እና እናቴ ይሄንን ገዛችልኝ። ብዙ ፒጃማ የለኝም ነበረ ቢካዝ ሁሉ ፖሊስተር፣ ፕላስቲክ፣ ፌክ አይነት ፋብሪክ አይነት ነገር ጣልኩት። እሱ ነገር አልፈልግም። እኔ 100% ካተን 100% ናቹራል ፋብሪክ ብቻ ነው የምፈልገው። ስለዚህ ይሄንንም እናቴ ገዛችልኝ። ከዛ በኋላ ይሄ ተርትል ኔክ የሚባል ነገር አንድ ጥቁር እና አንድ ነጭ። this is different like ይሄ ልዩ አይነት ልብስ ነው። በጣም ክላሲ ናት። ስለዚህ ወደ ኒውዮርክ ሲቲ ስሄድ ይሄንን ነገር እለብሳለሁ። ወደ ባናና ሪፐብሊክም ሄድኩ ነበረ ከእናቴ ጋር። 3 ነገር ገዛችልኝ እናትዬ አመሰግናለሁ። አንደኛው ነገር ይሄ 100% ካሽሚር ስዌተር በጣም ታምራለች። ይሄ እንደዚህ ክፍት ሲል በጣም ደስ ይለኛል። ከዛ በኋላ 2 ካኒተር አይነት ነገር፣ አንድ ጥቁር ግን ስኩፕ ኔክ ይባላል 100% ካተን እሺ ብቻ። እና ይሄንን ቡና አይነት ቀለም እና ትንሽ ክፍት ናት ከፊቷ። ኮመንት አድርጉልኝ what was your favorite. If you have any suggestions of other stores that sell natural fabrics like linen, cotton, etc., please comment recommendations down below for me and anybody else who's watching. Ishi, ciao!